ይሄው የምርመራ ውጤቱ። ይህንን መቀበል አልችልም። ዛሬ ከንደንሽ ነው በለኝ። እውነት አንቺስ ሙች እንትና ወንድም አብሮ ስንት ነገር ሲያደርጉ ዳዊት እባክህ ተረጋግጥ። እስካውስ ነሽ እውነት ሙች። አንተም ይሁን እሺ፣ እኔ እንደፈለክ ማድረግ ትችላለህ። እኔ ፊት ግን እሷን መንካታችን ከዚህ ጠራስ ሁላችሁም የኔ ጠላቶች ነበራችሁ ማለት ነው። ደህና ነሽ? ራሴን በጣም እያመመኝ ነው። ሁለቱ ጥንዶች የወደፊት ህይወት አጋሪ ይሆናልና ትሆናለች ተባብለው ሳይጨርሱ ሩት በነገረቻቸው አሳዛኝ መርዶ ነገሩ ሳይቋጭ ቀርቷል። ህይወትና ዳዊት ከአቅማቸው በላይ የሆነ መርዶም ሰምተዋል። ከአቅማቸው በላይና ከቁጥጥር ውጭ ከሆነም በኋላ ጭንቅላቴን አመመኝ ብለው ሁለቶችም ምድር ላይ ተንፈራፍረው ይተቃቀፋሉ። ሚኪና ዳዊት ውጭ ቆይቶ በመጣ ጊዜ ወደ ውስጥ ሲገባ ሚኪን በር ላይ ያገኘዋል። ሚኪም የማውራህ ነገር አለ እያለ ለማስቆም ይሞክራል። እህቴን ልያት ብሎም ወደ ውስጥ ይገባል። ዳዊትም ወደ ውስጥ ከገባ በኋላ ሳሮን የለችም። ተመልሶ ከወጣ በኋላ ሚኪን የት ነች ሳሮን በማለት ይጠይቀዋል። ሳሮን የለችም እንዴ? እንዴት ሊሆን ይችላል? ሁለቶችም በጥያቄ ይፋጠጣሉ። ሚኪም ጉዳዩ አሳሰበውና ይኸውልህ ዳዊት፣ እኔ የምነግርህ ነገር አለኝ። ጉዳዩ እንደዚህ ነው በማለትም አስረድቶታል። እኔ ወደዚህ ቤት የመጣሁት እንደነገርኩ ከመጀመሪያ ጀምሮ ወደ ውጭ ሀገር ልሄድ ሳይሆን ሳሮንን ለፖሊስ እጅ እሰጣለሁ ብዬ ነው። እሷን ለህግ ለማቅረብ ነው እንደዚህ የዋሸው። ስለዚህ እህት እንደሆነች አውቃለሁ፣ ግን ደግሞ እሷ ያጎቴ ገዳይ ነች ብሎ ይነግረዋል። ዳዊትም ሳሮን የት ነች እያለ እየተጨነቀበት ባለበት ጊዜ አውቃለሁ የሚል ምላሽ ይሰጠዋል። ሚኪ እንዴት ይላል። ዳዊት እንዴት ሊያውቅ ቻለ ይህን ነገር ብሎ እንዲሁም ደግሞ ካወቀ በኋላ ስለምን ዝም አለኝ ብሎ የሆነ ጥያቄ ፈጥሮበታል። ሳሮንም ፊቷን ተሸፋፍናና ነጠላ ለብሳ ወደ ውጭ ለማምለጥ ትሞክራለች። እያመለጠች እያለም ድንገት ከሩት ጋር መንገድ ላይ ይገጣጠማሉ። ሩትም በመንገዱ አቆመችና ሳሮን ወዴትም አትሄጂም የሚል ምላሽ ሰጥታታለች። ትንሿ እህቴ ምን እየሆንሽ ነው? ዞር በይልኝ ከፊቴ ብላታለች። ሩት ምንም እየተፋታቻት አልነበረም። ሳሮን እጅሽን ለፖሊስ መስጠት አለብሽ የሚል ምላሽም ሰጥታታለች። ሩት ደግሞ ምን አጥፍቼ ነው እጄን ለፖሊስ የምሰጠው እያለች አሁንም ክርክሯን ቀጥለዋለች። ቆይ ሲጀመር እኔ እንኳን ምንም ያላጠፋሁትን ባጠፋም እንኳን አንቺ እህቴ ስለሆንሽ ከጎኔ መቆም ሲገባሽ ጭራሽ አንቺ የገንዛ እህቴ ወስደሽ ለፖሊስ ልታሳስሪ ነው የሚል ምላሽም ሰጥታታለች ሳሮን። አንቺ በጣም ክፉና ጨካኝ ሴት ነሽ፣ ህፃናቶችንም ሽጠሻል እያለች ነበር ሩት። ሩትም በጣም ኃይለኛ ስድቦችን እየሰደበቻን ነው። እሺ ስድቡንም ተቀብያለሁ፣ አሁን ግን ዞር በይልኝ ከፊቴ ብላ ገፍትራት ነበር ሄደችው። ህይወትና ሳሚ ህይወትም ስለ ሩት ላናገረ ነው። ሩት ትክክለኛ እህቱ እንዳልሆነች ሄደው ይታውቃል አይደል ብላ ስትጠይቀውም ይህንንም አወቃችሁ እንዴ የሚል ምላሽ ነበር የመለስላት ሳሚ። እንዴት ማለት ይህን ነገር ታውቃለህ እንዴ ብላም ጠይቀዋለች። ይኸውልሽ ህይወት፣ እኔ ለልጅ ጥሩ አባት ነው መሆን የምፈልገው። ልጅን ማሳደግ እፈልጋለሁ። እባክሽ ይህንን ነገር ማወቅ የለባትም። ምንድን ነው የምትለው አንተ ደግሞ ወገኛ እያለች ህይወትም ስታጣጥለው ነበር። እኔ ባልነግራት ራሱ ፊትህን አይታ ትረዳሃለች። ምን አይነት አስመሳይና ጨካኝ ሰው እንደሆን ከአባቷ ማወቁ አይቀርም እያለች ነው ጽናትም። እንደዚህ እያወሩ እያለ ድንገት ሳሮንም ሽጉጧን ይዛ ትመጣለች። ህይወት ላይም ሽጉጡን አንስታ ትደቅነዋለች። አንቺ ዘረቢስ፣ እኔማ አንቺን ሳልገልጅ ለፖሊስ አልሰጥም። ከገደልኩሽ በኋላም ችግር የለብኝም አንቺን ከገደልኩ እያለች መዛቷን ቀጥለዋለች። ዳዊትም ድንገት ይመጣና እባክሽ ተረጋጊ እያለ እየለመናት ነው። ሳሚም ኧረ ተይ ሳሮን ይላታል። ህይወትም እንደውም በቃ ግዳይኝ፣ ምን ታመጫለሽ? በቃ መሞት ነው የምፈልገው ትላ ፊት ለፊቷ ሂዳ ትቆማለች። ዳዊት ለመገላገል በገባበት ጊዜ ተተኩሷል። ሩትና ሚኪም መንገድ ላይ ናቸውና ወደ ቤት እየተመለሱ እያወሩ ነው። ሚኪ ዛሬ በጣም ጎብዘሻል፣ ሳሮንን እኮ ፊት ለፊቷ ሄደሽ ተጋፈጥሻት እያለ እያወራት ነው። እነሱም ድንገት በተተኮሰው ሽጉጥ ድምጡን በመስማት ወደ ውስጥ ይገባሉ። ሳሮንም በጣም ደንግጣለች። ወንድሜን ገደልኩት እያለች ከክፍሏ ሆና ትርበተበታለች። ሳሚ መጣና
እባክሽ ሳሮን እጅሽን ለፖሊስ ስጭ፣ ዳዊት ደህና ነው አሁን፣ ህይወት ደም ለግሰዋለች ይላታል። ይህንን ሽጉጥም ማስወግጁ ብሎ ቢናገራት አይ እናንተ ከዚህ ቤት ያላችሁ ሁላችሁም ጠላቶች ናችሁ፣ አሁን ላይ ያለው ብቸኛ ዘመዴ ይህ ሽጉጥ ነው በማለትም አልሰጥም የሚል ምላሽ መልሳለች። እኔ ራሱ እኮ እየለመንኩሽ ነው እባክሽ ባልሽ ነኝ እያለ ሳሚም ይመክራታል። ሳሮን በጭራሽ ይህንማ ሽጉጥ ከሰጠው የሚያድነኝን ሰው ከፊት ያስወገድኩ ማለት ነው ብላ አልሰጥም አለችው። ያላት ብቸኛ ዘመዷ ክላሿ ነው። ህይወትና ዳዊትም ከሐኪም ቤት መልስ ተመልሰዋል። ህይወትም ደህና ነህ እያለች እየጠየቀችው ነው። አይ እኔ በጣም ደህና ነኝ፣ ብዙ ደም ስለፈሰሰኝ ምንም ችግር የለውም፣ አንቺ ስላለሽልኝ ጓደኛ እያለ እያመሰገናት ነው። ለማንኛውም አሁን እረፍት አድርግና መድኃኒትን ልስጥ ብላ ህይወትም ተነሳች። በሌላ በኩል ሩትና ሚኪ እያወሩ ነው። ነገሮች እኮ አንዳንዴ ከአቅም በላይ ሲሆኑ የምታደርገውን ታጣለ እያለች እያወራች ነው። ሩትም ሳሮን ለፖሊስ እጅ መስጠት አለባት ይላል ሚኪ። አሁን ፖሊሶች ቢመጡ የምተኩስባት ይመስልሻል ብሎም ሲያናግራት ትመስላለች አለችው። ዳዊት በጣም ደህና አይደለም እያስመሰለ ነው የሚል ምላሽም ተመላልሰዋል። ሳሮን በሯን ዘግታ በተቀመጠችበት ዳዊት ሄዶም ይቆፋቆፋል። ሳሮን ይቅርታ ይላታል። ሳሮንም ይቅርታ ወንድሜ ልገል ነበር እኮ ሳላስብ ሆኖ ትለዋለች። ዳዊትም እኔም በጣም ይቅርታ እህቴ ከዚህ ክፉ ነገርሽ ልጠብቅሽ ስላልቻልኩ ብሎ ይቅርታ ይጠይቃታል። እጅሽን ለፖሊስ መስጠት አለብሽ፣ ሚኪ ሁሉንም ነገር ያውቃል፣ አጎቱን አንቺ ነሽ የገደልሽበት ይላታል። ምን እሱም ያውቃል አለች። በዚህ መሀል ሚኪ ወደ ውስጥ ይገባል። አንቺ ማለት ሰይጣንና ጭራቅ ነሽ፣ ስለዚህ እጅ መስጠት አለብሽ እያለ አሁንም ይናገራታል። ዳዊት አጣብቂ ውስጥ ነው። በአንድ በኩል አብሮ አደግ ጓደኛው፣ በአንድ በኩል እህቱ። ከማን ይቆም ይሆን? ዳዊትም እስኪ ሚኪ ወጣ ብለን እናውራ ይለዋል። ሳሮንም እኔማ እጅ አልሰጥም፣ እስካሁን እኮ በእኔ ገንዘብ ነው የኖራችሁ ትላለች። ዳዊትም እስካሁንማ ይኖር ነው፣ እንደዚህ ቢሆን ኖሮ አንድ ብር ራሱ አንቀበልሽም ነበር፣ እኔ የምታሳዝነኝ እናቴ ናት ይላታል። ወይኔ ሳሮን ምን ይሻልሻል እያለች ነው። ዳዊትም አንተ በእኔ ቦታ ብትሆን ምን ታረጋለህ የሚል ጥያቄ ጠይቆታል ሚኪ። ልክ ነህ ደግሞ እማዬ እኮ ታሳዝናለች። በሌላ በኩል ሩትና ህይወት አሁንም የተፈጠረውን ነገር እየጠየቀቻት ነው። ልጄን ስላገኘሽልኝ አመሰግናለሁ፣ ግን አሁን እውነቱን ትነግሪኛለሽ ወይስ አትነግሪኝም? እነግርሻለሁ ምንም ችግር የለውም ብላ ከጉዳዩ ሸሸች። ሁሌም ይህ ጥያቄ ሲመጣ ትሸሻለሽ አይደል አለቻት። ሩትና ሳሚ አሁን አልቆልሻል ይላታል። ስማ ለእኔ ማሰብ ሳይሆን ለራስ ቅድሚያ ማሰብ እያለችው ነው። እኔ መሄጃ የሌለ ነው የሚመስል አይደል አለችው። ደግሞ ሳሮንም ብትሆን ትያዛለች፣ ይልቅ ለራስ መሄጃ ፈልግ ትለዋለች። እኔማ በደህና ጊዜ ያጠራከምኩት ገንዘብ አለኝ ይላል። ይህ ገንዘብ እኮ በደም የተጨማለቀ ነው፣ የህፃናት እጅ አለበት። ስለዚህ ገንዘቡን ደግሞ ለእርዳታ ድርጅት ብትሰጠው የተሻለ ነው የሚል ሀሳብ ሰጠችው። እንደዛ ይሻላል። ይህማ ከሆነ ምንም ችግር የለውም፣ ለመጀመሪያ ጊዜ ጥሩ ሀሳብ ተናገርሽ ይላታል። ሩትም ዛሬ ማታ ሁሉን ነገር እነግረዋለሁ፣ ለዳዊት የተፈጠረው ይፈጠር የመጣው ይምጣ እያለች ከወንድሟ ጋር ስልክ ታወራለች። የእህቴን ልጅ ልፈልግ እንደመጣው ነው የምነግረው ትለዋለች። ሩትም ሰበሰበቻቸው። ዳዊት ምንድን ነው የሰበሰብሽን ተናገሪ ብሎ ያፋጥጣታል። ይህ ሁላችሁ የሰበሰብኳችሁ አለች። እንደውም ቆይ ውሃ ልጠጣ። ሚኪም ውሃውን ያቀበላት። ምንድን ነው የምትነግሪኝ ተናገሪ እንጂ ይላታል። ዳዊት በመጀመሪያ ይቅርታ እኔ ትክክለኛ እህት አይደለሁም፣ ግን ትክክለኛ እህትህ ከዚሁ አለች። ምን ማለት ነው? አትቀልች። ሁሉም ያውቃሉ? አዎ የዲኤንኤን ምርመራውን የነኝ የቀየርኩት ብላ ትክክለኛ ሰነዱን ታሳየዋለች። ሳሚም ይመጣና ነገሩን ያቀጣጥለዋል። አንቺ ሰይጣን፣ አንቺ ክፉ፣ እህትና ወንድም ስንት ነገር ሲያደርጉ ለምንድን ነው ዝም ያልሻቸው ይላል። ሩት አንቺ ክፉ ብሎም ሊሰድባት ወይም ደግሞ እጁን ሲቃጣ ሚኪ ፊት ለፊቷ ይቆማል። እኔ እያለውማ ምንም ነገር አታረጋትም፣ ስለዚህ እኔን አርፈህ አትሄድም ይለዋል። ዳዊትና ህይወት በጣም አሳዛኝ ናቸው። በሰሙ ጊዜ የሚይዙትና የሚጨብጡት ነው የጠፋቸው። ቀልድ ነው በሉኝ፣ ውሸት ነው በሉኝ ይላሉ። ሁለቶችም ከባድ የራስ ህመም ተያያዛቸው። ሳሚም ነገሩን እያቀጣጠለው ነው። ውጤቱን ካዩ በኋላም አመኑ። ህይወትም ራሷን ሳተች። ዳዊትም ራሴን አመመኝ እያለ ሚኪ ለማገዝ ይሞክራል። ሳሮንም ሰማቻቸውና የሰማሁት ነገር ውሸት ነው በሉኝ አለች። እውነት ነው፣ ትክክለኛ እህታችሁ ህይወት ናት፣ በሰራሽው ነገር ፈጣሪ እየቀጣሽ ነው የሚል ምላሽም ሰጥታታለች ሩት። ሳሮንም እያለቀሰች ወደ ውስጥ ነበር የገባቸው። ዳዊትና ህይወትም ሳሎን ላይ ሆነው ይንፈራፈራሉ። ዳዊትም በስተመጨረሻ እቅፍ ነበር ያደረጋት።
ድራማው በዚህ ነው የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።